ኢትዮጵያ ለምሳሌ ግለጻት ባጭር ቋንቋ እንዴት ትገልጻታለህ? አሁን ባለው ሁኔታ ብዙ እድል ያላት ብዙ ማደጋ የተጋረጠባት ሀገር ናት። ይሄ የተጀመረው ሽግግር ያለ ከፍተኛ ጦርነትና ያለ አብሶሉት ዊነር አብሶሉት ሉዘር አልተፈጠረም። ፍጹም አሸናፊም ፍጹም ተሸናፊም አልመጣ። ይሄ የፈጠረው እድል አለ ወደ ዲሞክራሲ ለመሸጋገር ሀገርን ለማስቀጠል እድል አለ። በጦርነት የሚመጣ ለውጥ አብሶሉት ዊነርና አብሶሉት ሉዘር ይፈጥራል። ፉል ሪቮሉሽን ስታደርገው ተሸናፊው ሙሉ በሙሉ ይንኮታኮታል፣ አሸናፊው ሙሉ በሙሉ አሸንፎ ከዜሮ የሚጀምርበት እድል ነው የሚፈጠረው። ከዛ ይልቅ አሁን ያለው እድል ለ50 60 አመት ከነ መንግስቱ ነዋይ ጀምሮ ከነዋቆ ጉቱ ዘመን ከነታደሰ ብሮ ጀምሮ ሲታለብ የነበረው ፍትሃዊ የሆነ ዲሞክራሲያዊ የሆነ ሰላማዊ የሆነ የፖለቲካ ስርዓተ መንግስት ለመገንባት እድሉ አለ። ግን እድሉን እያጨናገፍነው ነው። ባለፈው አንድ አመት ተኩል ኃጢያት ነው የተሰራው እዚህ ሀገር ላይ። የማይገኝ ጎልደን ኦፖርቹኒቲ ነው ለዚህ ሀገር የመጣው። በጣም ጥቂት ሀገሮች ነው ያገኙት እድል ነው። በስልጣን ላይ የነበረው ስርዓት ሳይፈረካከስ ወደ ሽግግር ማምጣትና ተቃዋሚው አብሶሉትሊ ሳይሸነፍ ሙሉ በሙሉም ሳይሸነፍ አንድ ሀገር ውስጥ መግባት የተቻለበት ፖለቲካ ምህዳሩን ማስፋት የቻልንበት እድል ሳንጠቀሙ ተመልሰን ፖለቲካል ምህዳሩ እየጠበበ ያለበት ያ የነበረው ደስታ ያ የነበረው ጁቢሌሽን ተመልሶ ወደ ጥርጣሬ ወደ ግጭት ወደ ሽኩቻ ወደ መገዳደል የገባበት ነውና ትልቅ እድል ነበርና ያን እድል እያጨናገፍነው ነው። ወደፊት እንግዲህ ከምርጫው ይደረግ ብለዋል። ከምርጫ በኋላ ቅድም እንዳልኩ ምርጫውን ስናሸንፍ ምናደርገው ሪሴት ነው። መስከረም 2020 ላይ ኢትዮጵያን ወደ ኤፕሪል 2018 ማመለስ ነው ፈልገው ነው። ያንን ሚስ ያደረግነው 2 አመት መልሰን ልንኖረው ይገባል። መልሰን አዲስ ሶሻል ኮንትራክት አዲስ ውይይት ድርድር ማድረግ የነበርንበት ሳናደርገው የሮጥንበትን ተመልሰን መስራት ያስፈልጋል። ያን ከሰራን እድል አለን። ያን አይደለም እንደ ትላንትናው አዲስ አምባገነናዊ ስርዓትን መሰረታለን ተብሎ የሚካሄድ ከሆነ እንደ ትላንትናው በጣለውና ጥሎ ማለፍ ጨዋታ እንሄዳለን ተብሎ የሚካሄድ ከሆነ ከፍተኛ አደጋ እዚህ ሀገር ላይ ይፈጠራል። አምባገነናዊ ስርዓት መመስረት እዚህ ሀገር ፈጽሞ አይቻልም። አምባገነናዊ ስርዓት ለመመስረት 3 ወሳኝ ፋውንዴሽኖች ያስፈልጋሉ። ማህበራዊ፣ ሴኩሪቲ እና ፖለቲካዊ መሰረት ሊኖር ይገባል። የፖለቲካው ሁኔታ በጣም ፖላራይዝድ ነው። አምባገነናዊ ስርዓት ለመመስረት አይፈቅድም። ኢኮኖሚ በጣም ተዳክሟል። አምባገነናዊ ስርዓትን ጀስቲፋይ ለማድረግ የሚያስችል ኢኮኖሚ የለም። የሴኩሪቲ ሴክተሩም ተዳክሟል። ጨፍልቆ እንደ ትላንትናው ለመግዛት የሚያስችል ሴኩሪቲ እዚህ ሀገር የለም። ይሄን ስለው ነበር ባለፈው 2 አመት ተሞከረ አልሰራም። ስለዚህ ኢትዮጵያን ትልቅ እድል እንዳላትና ትልቅ አደጋ እንደገና እንደተቃረጠባት ለዚህ ትውልድ ደግሞ ይሄን እድል ሚስ የምናደርገው ከሆነ ታሪክ ይቅርም አይለን ሰክሲድ ላለማድረግ ደግሞ ምንም አይነት ኤክስኪዩዝ ምንም አይነት ምክንያት የሌለን እንደሆነ ነው ማየው። ግን እሺ አቃሽ ብሔርተኝነት አስተሳሰብ ነው አይደል? ከብሔርተኝነት በተቃራኒ ያለ በዜግነት ወይም በሰውነት ማመንም አስተሳሰብ ነው አይደል? ለምንድን ነው የምትከለክላቸው በብሔር ሊደራጁ? አሁን ወደድክም ጠላህም የኢትዮጵያ እውነታ ነው በብሔር መደራጀት አይደል? አንዴ ሰዎች ጭንቅላት ውስጥ ብሔርተኝነት ሰርጾ ገብቷል። ይቻላል ወይ? ዝም ብለህ ዘላለምህን ኢትዮጵያን የደም መሬት አድርገህ መቀጠል የምትፈልግ ከሆነ አግልላቸው ይቻላል። ግን እኔ እስከዛሬ ብሔርተኝነትን አውግዞ የመጣ ስልጣን ላይ የወጣ ኃይል አላቅም፣ ብልጽግናን ጨምሮ ማለት ነው። ብሔርተኝነት አስተሳሰብ ነው። ልክ እንደሌላው አስተሳሰብ እንደሌላው ርዕዮተ ዓለም
ብሔርተኝነትም አንድ አይነት ርዕዮተ ዓለም ነው አንድ አይነት አስተሳሰብ ነው ምን አስፈራህ የኔ ሐሳብ ይሻላል ከሆነ የምትለው ብሔርተኝነትን በህዝብ ፊት አፈርድም ያስግጠህ ያንተን ሐሳብ የበላይነት አረጋግጠህ ወደ ስልጣን መምጣት አይቻልም ወይ እኔ አሁን እኔ ብሔርተኛ አይደለሁም ብሔርተኝነት ግን አያስፈራኝም ብሔርተኝነት መኖር የለበትም በህግ ይታገድ ግን አይደለም ብሔርተኝነት በሰዎች ጭንቅላት ውስጥ ከስሞ መቅረት እንዲችል ማድረግ ይቻላል ብያምናለሁ በምን በሐሳብ በሌላ የተሻለ ሐሳብህን ይዘህ ህዝብ ፊት ቀርበህ ተከራክረህ ብሔርተኝነትን ማኮስመን ማሳነስ ከቻልክ ህዝብ ድምጹን ላንተ መስጠት እንዲችል ማድረግ ትችላለህ ማለት ነው ስለዚህ ያለምንም ጦርነት ያለምንም ህጋዊ እገዳ በሰዎች ጭንቅላት ውስጥ ከስሞ እንዲቀር ማድረግ ይቻላል ብዙ መንገዶች አሉት እመነኝ እኔ ብሔርተኛ አይደለሁም ፖለቲከኛ በሆነና ከዛ በተቃራኒ ነው ዴፊኒትሊ ከብሔርተኝነት በተቃራኒ ነው መቆመው እኔ ስቆም ግን ብሔርተኛ እንዳይኖር አድርጌ አይደለም የብሔርተኛን አስተሳሰብ ማክሸፍ ማክሰም ግን ይቻላል ብያምናለሁ በዛ መንገድ ነው አገር ሰላም የሚያገኘው እኔ ልናገርና አንተ ዝም በል ያንተ አስተሳሰብ ልክ አይደለም የኔ ነው በጣም ብፁዕ ወቅዱስ እያልክ አገር ሰላም አይሆንም መጀመሪያ ልክ ላንተ ህልውና እንዲኖርህ እንደምትፈልግ የሌሎችን ህልውና ማክበር አለብህ ያንተን ሰላም የምትፈልግ ከሆነ የሌሎችን ሰላም ማክበር አለብህ ያንተ ሐሳብ ሊከበርልህ ከሆነ የሌላ ሰው ሐሳብ ማክበር መቻል አለብህ at the end of the day በማንዳኝነት ነው ማመን ያለብህ በህዝብ ዳኝነት አሁን የኢትዮጵያ ፖለቲከኞች መሰረታዊ ችግር የግራም የቀኙም በህዝብ ዳኝነት አያምኑ እሱ ነው መሰረታዊ ችግር የህዝብ ዳኝነት ስል መረጃ ያለውና መወሰን የሚችል ህዝብ ያወናበድከው ህዝብ ማለት አይደለም ህዝብ ይወናበዳል አንደኛውን አስተሳሰብ ዘግተህ አንደኛውን ብቻ እንዲሰማ አርገኸው ወስን ብትለው ምንም ጥያቄ የለውም እንዲሰማ ብቻ ላረከው ነው የሚወስነው እንደሱም ነው የሆነው ላለፉት 30 ዓመታት የኢትዮጵያ ህዝብ ሲወስን የኖረው ያንድ አቅጣጫ እየሰማ ነው የብሔር ፖለቲካ ብቻ ሰምቶ ነው ብሔርተኝነት የተስፋፋው ስለዚህ ብሔርተኝነትን ይጥፋ አይጥፋ ይያልክ በህግ ለማገድ ከመሞከር ይልቅ ይሄን የታሰረውን ድምጽ ፍታው ሁለቱም ድምጾች ይሰሙ የብሔርተኛውም ድምጽ ይሰማ የሌላውም ድምጽ ይሰማ ከዛ ህዝቡ ከየትኛው ተጠቀማለሁ የሚለውን ካልኩሌት ያደርግ ከዛ ገዢ ያልሆነው ሐሳብ በራሱ ይከስማል ነው የኔ አስተሳሰብና ማንንም መከልከል አለበት ብያላምንም ወደድንም ጠላንም የብሔር ፖለቲካ በቃ የኢትዮጵያ አንዱ ኡነታ ሆኗል at this moment